ይህን ይመስላል የሰራነው ስራ። ይህ በእኛ እጅ የተሰራ ነው። ከመጀመሪያው ጀምሬ ስለለቀቁት እዚያው ቪዲዮ ውስጥ ገብታችሁ መከታተል ትችላላችሁ። ውት ምን እንደሚመስል እያንዳንዱ በእጅ የተሰራ ነው። እና ይህን ይመስላል። አሁን እየሄድኩ ያለሁት ወደ መናፈሻዋ ነው። መናፈሻዋ ደግሞ ምን እንደምትመስል በደንብ ዋት፣ በደንብ ተከታተሉኝ። ከመጀመሪያው ጀምሬ ስለለቀኩት ቪዲዮዎችን ገብታችሁ ማየት ትችላላችሁ። እዚህ ጋር ትንሽ ያላለቁ ስራዎች አሉ፣ ሰራሚክ ስራዎች ይቀራሉ። ውስጡ ደግሞ ይህን ይመስላል። እንግዲህ ሰሞኑን ጨርሰን እናስረክባለን። አሁን የቀረን ስራ ይሄ ነው። ጥቂት ሰራሚኮች መጋጠሚያ አካባቢ ነው የቀሩት። እነሱን ደግሞ እንጨርሳለን። ለስራችን አስተያየት እንፈልጋለን። አስተያየት እንድትሰጡን ዋናውን ካፌውን ላሳያችሁ። ከውስጥ አሳይቻችኋለሁ። ከላይ ያለውን ደግሞ ላሳያችሁ። ከውጭ ከርቀት ሆኝማ እንስቸው ይህን ይመስላል። ከርቀት ስናየው ይህን ይመስላል። ይሄቺ የካፌው ክችን ናት። እሷም አብራ የተሰራች ነች። በጥቅር አልጋ አለው። ጌስት ሃውስ ነው። በስራ ላይ ይገኛል። ስራ ጀምሯል። እሺ እንትና እየሰራን ምንድነው ስራ ማስታወቂያ? የስራ ማስታወቂያ እየሰራሁ ነው። ግድ ነው። እውነት በቃ እጃችን ይሄ ነው የምትለው። ታዲያ እንግዲህ ማን የሰራውን ማንን አይደለም ምንመደብ እንትና ላይ ታስቀምጠውና ሊሞርል ጋላሪ ውስጥ በቃ ሰው ምንድን ነው የሰራው አንተ ከዚህ በፊት ለሱም ከመጀመሪያ ጀምረን ስለለቀቅነው ቪዲዮዎችን ገብታችሁ ማየት ትችላላችሁ። ቪዲዮዎች ውስጥ ስላሉ የመጀመሪያ ስራዎቹ ተወጥኖ ገና ሳያልቅ ስለነበረ በዚህ ክረምት የሰራናቸው ስራዎች ናቸው። ይህን ይመስላል።